በአሜሪካዋ ኦርላንድ ከተማ ከቤተሰቦቹ ጋር ነዋሪነቱን ያደረገው ህፃን ሄኖስ እስክንድር ያጋጠመው ድንገተኛ ህልፈት ብዙዎችን አስደንግጧል። ህፃን ሄኖስ እስክንድር የ10 ዓመት ታዳጊና በልጅነቱ የዋቂ ልብን የታደለ ልጅ ስለመሆኑ እናቱ በእንባ ሆና ምስክርነት የምትሰጥለት ጉዳይ ነው። ሩቅ የሚያለመው ታዳጊ ሄኖስ በትምህርቱ ጎበዝ፣ ታታሪና ብርቱ ተማሪ እንደነበር ይነገርለታል። ታዳጊው በትምህርት ቤቱ በመምህራን በጓደኞቹ ዘንድም ተወዳጅ ሆኖ ቆይቷል። ሳይንቲስት የመሆን ህልም የነበረው ታዳጊ ሄኖስ በትምህርት ቤት የሚያስመዘግባቸው ውጤቶች ራሱን የሚያበቃበት መንገድና ፈጣን አቀባበሉ ደግሞ ቤተሰቦቹን ጨምሮ ህልሙ እውን እንደሚሆን ጥርጣሬ አልነበራቸውም። ሰብአዊነት ላይ የነበረው አቋም ደግሞ ልዩ ታዳጊ ያደርገዋል። እንደ እናቱ ገለጻ ሄኖስ በማህበራዊ ጉዳዮች ላይ ነቅቶ የሚሳተፍ በታዳጊ አቅሙ የበጎ አድራጎት ላይ በኩሉን የሚወጣም ነበር። በቅርቡ እንኳን ለመቄዶንያ የበጎ አድራጎት ማዕከል በቀጥታ ስርጭት ተገኝቶ $100 ስጦታን ማበርከቱ የሚታወስ ነው። ሄኖስ ባላላው ሜሪላንድ ነው። ሄኖስ ባላላው ከሜሪላንድ $100 ኳስ መጫወት የሚያስደስተው ቤተክርስቲያን መሄድን የሚያዘወትረው የበጎ አድራጎት ስራዎች ላይ መሳተፍ ለውስጡ ደስታን የሚፈጥርለት ህፃን ሄኖስ ድንገት ከዚህ ዓለም የመለየቱ ዜና ተሰምቷል። የመቄዶንያ ወዳጁ ታዳጊ ታዲያ ምን ገጥሞት ይሆን? ለዚህ የዳረገው ነገር መነሻው ጉንፋን መሆኑን ወላጆቹ ይናገራሉ። ቤተሰቦቹ ስለ ታዛዥነቱ ስለ መልካምነቱ አውርተው አይጠግቡም። ህፃን ሄኖስ ሆስፒታል እንደሄደ 4 ሰዓት ባልሞላ ጊዜ ውስጥ ኮማ ውስጥ ገብቶ እንደነበረ ነው የተነገረው። የታዳጊው ጉዳይ በአሜሪካን ሀገር መነጋገሪያ ሆኖ ቆይቷል። የሚለብሰውን ልብስ እንኳን ለተቸገሩ መስጠትን የሚወደው ሄኖስ ታማሚ ለሆነችው እህቱ አብዝቶ ይጨነቅ ነበር ተብሏል። የሄኖስ እናት በብዙ ችግር ውስጥ ልጇን እንዳሳደገችውና ጓደኛዋም ልጇም እንደሆነ በሲቃ ውስጥ ሆና ትናገራለች። ህመሙ ሲጀምረውም በትኩሳት ነው ትላለች። በወቅቱ ትምህርት ቤቱን ወክሎ ሊወዳደር ዝግጅቱን አጠናቆ በመጠባበቅ ላይ ሳለ ነበር ይህ አስደንጋጭ ዜና ለመምህራኖቹም የተነገረው። በትኩሳት የጀመረው የሄኖስ በሽታ ከትንሽ ቆይታ በኋላም ጭንቅላቱ እስከ ማበጥ ድረስ መድረሱን እናቱ ታስታውሳለች። የ10 ዓመቱ ሄኖስ ታዲያ ከዚያ በኋላ እዚች ምድር ላይ የነበረው ቆይታ አብቅቷል።